የዝውውር መስኮቱን በንቃት እየተገበረበት የሚገኘው ማንቸስተር ዩናይትድ ብራዚላዊውን አማካይ አንድሬ ሳንቶስን ከቼልሲ በቋሚነት ማዘዋወሩን በይፋ አስታውቋል። ፈራሚው አማካይ ወደ ኦልድ ትራፎርድ መምጣቱን ተከትሎ ባስተላለፈው መልእክት የክለቡ ታሪክና ስብስብ እንዳስደሰተው አልሸሸገም። ትልልቅ አርአያዎች የለበሱትን ማሊያ መልበስና እነሱ የተጫወቱበትን ታላቅ ክለብ መቀላቀሌ ልዩ ስሜት ፈጥሮብኛል ሲል ተናግሯል። ሳንቶስ አክሎም አዲሱ ስብስቡ ጠንካራና ስኬታማ ለመሆን የሚችል መሆኑን በመጥቀስ ትልልቅ ዋንጫዎችን ለማሸነፍና ለስኬት ለመፋለም በጉጉት እጠብቃለሁ በማለት ለክለቡ ያለውን ቁርጠኝነት ገልጿል። ማንቸስተር ዩናይትድ ቤልጂማዊውን የአስቶን ቪላ አማካይ ዩሪ ቴሊማንስን ለማስፈረም መቃረባቸው ተነግሯል። ክለቡ ተጫዋቹን ለማስፈረም እያደረገ የሚገኘው ንግግር ለስምምነት መቃረቡ የተሰማ ሲሆን የ29 ዓመቱ አማካይም ራሱ ማንቸስተር ዩናይትድን የመቀላቀል ከፍተኛ ፍላጎት እንዳለው ተነግሯል። ቀያዮቹ ሰይጣኖች ተጫዋቹ በአስቶን ቪላ ያለውን የውል ማፍረሻ ለመክፈል ፈቃደኛ መሆናቸው ታውቋል። አሁን ላይ ሁሉም ወገኖች ዝውውሩን በአስቸኳይ ለማጠናቀቅ ጥረት እያደረጉ መሆኑን ዘ አትሌቲክ ዘግቧል። በሌላ በኩል ማንቸስተር ዩናይትድ ብራዚላዊውን አማካይ ኤደርሰን ለማስፈረም የነበረውን እቅድ ሰርዞት የነበረ ቢሆንም አሁን ላይ ግን ክለቡ የአንድሬ ሳንቶስና የቴልማንስን ዝውውር ካጠናቀቀ በኋላ ወደ ኤደርሰን ዝውውር ዳግም ሊመለስ እንደሚችል ተዘግቧል። ምንም እንኳን ማንቸስተር ዩናይትድ በአሁኑ ሰዓት ለአትላንታ ውሳኔውን ቢያሳውቅም በዝውውር መስኮቱ መጨረሻ ላይ ግን ወደ ተጫዋቹ ሊመለስ እንደሚችል ተገምቷል። ይሁን እንጂ አትላንታና ተጫዋቹ ማንቸስተር ዩናይትድን በድጋሚ ስለመቀበላቸው እስካሁን የተረጋገጠ ነገር የለም። ተጫዋቹ ኤደርሰን ግን ወደ ማንቸስተር ዩናይትድ ሊያደርግ የነበረው ዝውውር በመቋረጡ ምክንያት መበሳጨቱ ተነግሯል። አድማጮቻችን፣ ዜናዎቻችን ይቀጥላሉ። ለዚህ ቻናል አዲስ ከሆናችሁ ገጻችንን ፎሎ እና ይህን ቪዲዮ ላይክ በማድረግ ቤተሰቦቻችን ይሁኑ እንላለን። አዲስ ዜና ስፖርት ለእናንተ አዳዲስ የስፖርት መረጃዎችና ቀጥታ ስርጭቶች ወደ እናንተ ደርስ ሚዲያ በመሆኑ ገጻችንን ፎሎ በማድረግ ላልደረሳችሁ ደግሞ ፕሮግራሞቻችንን ሼር እንድታደርጉ እንላለን። የፈረንሳዩ ብሔራዊ ቡድን አሰልጣኝ ዲዲዬ ዴሾ የዋንጫውን አሸናፊነት ቅድሚያ ግምት ለስፔን ሰጥተዋል። አሰልጣኙ ሲናገሩ ስፔንን በደንብ እናውቃታለን፣ የወቅቱ የአውሮፓ ሻምፒዮን ነች ካሉ በኋላ ከዚህ በፊትም ፈረንሳይን ሁለቴ ማሸነፏን አስታውሰዋል። ከውድድሩ በፊት ፈረንሳይ አሸናፊነት ግምት አግኝታ የነበረ ቢሆንም ነገር ግን አሁን ላይ ግምቱ ስፔን ነች ያሉት ዴሾ ስፔን ብዙ ጥንካሬዎች ያሏት በጣም ምርጥ ቡድን መሆኗን ጨምረው ገልጸዋል። በሌላ በኩል ስፔናዊ ተከላካይ ፓው ኩባርሲ ከፈረንሳዩ ኮከብ ኪሊያን ምባፔ ጋር መጋፈጥ እንደማያሰጋው ተናግሯል። ኩባርሲ ኪሊያን ምባፔ አያስፈራኝም፣ ነገር ግን ሁሉም ሰው እሱ ያለውን አቅም ያውቀዋል ሲል ገልጿል። ምባፔ በጨዋታው ላይ ጥሩ ባይሆን እንኳን ባለው ልዩ ፍጥነት ብቻ ጨዋታውን መለወጥ የሚችል ብቃት እንዳለው የጠቀሰው ተከላካዩ እሱ እንደ ላሚን ያማል የተለየ ተጫዋች ነው፣ ስለዚህ ሙሉ 90 ደቂቃ ጥንቁቅ መሆን ይጠበቅብሃል ሲል አክሏል። በአሁኑ ወቅት በኩባርሲና ላፖርቴ የሚመራው የስፔን የኋላ መስመር በውድድሩ ጠንካራ መሆኑን ያስመሰከረ ሲሆን እስካሁን አንድ ጎል ብቻ ነው ያስተናገደው። በአንጻሩ ኪሊያን ምባፔ በውድድሩ ላይ 8 ጎሎችን በማስቆጠር የኮከብ ግብ አግቢነቱን የወርቅ ጫማውን ለመውሰድ በከፍተኛ ሁኔታ እየተፎካከረ ይገኛል። የሊቨርፑሉ አሰልጣኝ አንዶኒ ራዮላ በክለባቸው በዝውውር መስኮቱ ላይ በንቃት እየተሳተፈ እንደሚገኝና ተጨማሪ አዳዲስ ተጫዋቾችን ለማስፈረም በትጋት እየሰራ መሆኑን ገልጿል። እስካሁን 2 ተጫዋቾችን ወደ ስብስባቸው መቀላቀላቸውን ያስታወሱት አሰልጣኙ በእርግጠኝነት ወደፊትም ተጨማሪ ተጫዋቾች ወደ ክለቡ ይመጣሉ ሲሉ በልበ ሙሉነት ተናግሯል። አክለውም የሊቨርፑል የቦርድ አስተዳደር በዝውውር ገበያ ላይ እያደረገ ያለው ንቁ ተሳትፎ ያደነቁ ሲሆን ዋናው ዓላማቸው የሊቨርፑልን ደጋፊዎች ማኩራት የሚችል ጠንካራና ተወዳዳሪ ቡድን መገንባት እንደሆነ አረጋግጠዋል።